ሰላም እንዴት ናችሁ? እኔ ለማታቁኝ ሰላም ብርሃኔ ይባላለሁኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ለዛሬ ይዤላችሁ የመጣሁት ሃይጂን ሩቲኔን ነው። ተከታተሉኝ። መጀመሪያ ሻማዬን አበራለሁኝ። ሻወር ቤቴ ሽታው ቆንጆ ያደርግልኛል። ደግሞ ቆዳዬን ከመርጠቡ በፊት የምጠቀመው ድራይ ብራሽ ነው። ድራይ ብራሹ የሞተ ቆዳችንን ያነሳልናል እንዲሁም በአዲስ ቆዳ እንዲተካ ያደርገዋል። ቆዳዬ ደግሞ እንደለሰለሰ ይቀራል ማለት ነው። ጸጉሬን በማይል ሻምፖና ኮንዲሽነር እታጠባለሁ። ሰሞኑ ጸጉሬ የመድረቅ አይነት ባህሪ ነበረው። ከመታጠቤ በፊት ሁሌም እንደማደርገው ቅባት ተቀብቻለሁ። ኦሊቭ ኦይል ነበር የተቀባሁት እና ጸጉሬን ብዙ ጊዜ ስታጠብ በቀዝቃዛ ውሃ ሲሆን በዚህ በመታዩት መታሻ ወይ ደግሞ ሄር ማሳጀር አድርጌ በደንብ ቆዳዬን አጥበዋለሁኝ። እንዲሁም ጸጉሬን እንዳይያዝ ይረዳኛል። ሄር ማሳጀሩ ጸጉሬንም ቆዳዬንም በደንብ አድርጎ ማሳጅ ያደርግልኛል። ደግሞ ክሊንስ አደርጋለሁኝ በዶክተር ብሮነርስ ሽታ በሌለው ሳሙና። በዚህ መታጠቢያ ስታጠብ የተሰማኝን ነገር በነግራችሁ በጣም የመጽዳት አይነት ስሜት ተሰምቶኛል። እንዲሁም ገላዬ ደግሞ በደንብ ልስልስ ብሏል እና ደግሞ ሽታ አለመኖሩ በጣም ወድጄዋለሁ። ይሄንን ሳሙና ሪኮመንድ አድርጋችኋለሁ። አሁን ደግሞ ቫኒላ ቦዲ ስክራብ እጠቀማለሁኝ። ይሄኛው ደግሞ ገላችን ሞይስቸራይዝ እንዲሆን ያደርግልናል። የሞቱ ቆዳችንን ያነሳልናል። ቆዳችን ውስጥ ያሉ ቆሻሻዎችን ያጸዳልናል እና ደግሞ ሸካራ ቆዳ ካላችሁ ያለሰልስላችኋል። ብዙ ጥቅሞች አሉት። እኔ ከታጠብኩ በኋላ ሪላክስ እንዳደርግ ረድቶኛል። በጣም ወድጄዋለሁ።
በመጨረሻ የምታጠብበት ቦዲ ዋሽ መትጅ ሲሆን ሽታ ያለው ነው በጣም ደስ ይላል ሽታው ዋው 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 ያስብላል ሙሉ ቀን ጥሩ ሽታ እንዲኖረን ያደርጋል EOS ቫኒላ ሎሽን ይሄ በጣም ሽታው ደስ የሚልና ቫኒላ ሽታ ያለው ነው ከሩቁ የሚጣራ ሎሽን ነው አሁን ደግሞ ቅዝቃዜ ስለሆነ ቦዲያችን ሞይስቸራይዝ መሆን አለበት ስለዚህ ሁሌም ስንወጣ ከሻወር ሎሽናችንን መቀባት አለብን ይሄ ደግሞ ኮኮናት ቫዝሊን ቦዲ ኦይል ነው በጣም ወፍራም ነው ለገላችን እንዲስማማ ተደርጎ የተሰራ ሲሆን ቦዲያችን እንዲያንጸባርቅ ወዙን እንዲጠብቅ ያደርግልናል ስለዚህ ቦዲያችን ለረጅም ሰዓት እንዳይደርቅ ያግዘዋል በሊቪንግ ኮንዲሽነር አድርጌ ጸጉሬን አበጥረዋለሁኝ ኮንዲሽነሩን የምጠቀመው የጸጉሬ ዛላ ላይ ሲሆን ጸጉሬ እንዳይደርቅ ያደርግልኛል ይሄንን ሊቪንግ ኮንዲሽነር የገዛሁት ከሩቲ ሂዩማን ሄር ነው ጥርሴን ቦርሻለሁ በኤሌክትሪክ ቱዝ ብረሽ ጥርሴን በደንብ ያጸዳልኛል እንዲሁም አፋችን ውስጥ ያሉትን የምግብ ተፍራፊዎች ወደ ባክቴሪያ እንዳይቀየሩ ያደርጋል በቀን 2 መቦረሽ ግዴታችን ነው የምንጠቀመው ሳሙና ኮልጌት ምርት የሆነውን ዋይቲንግ ቱዝ ፔስት ነው የዛሬ ጄላችሁ የመጣሁት ሻወር ሩቲን ይሄን ይመስል ነበር እንደተማራችሁበት ሞቲቬት እንዳደረጋችሁ ተስፋ አደርጋለሁ ስለዚህ ቪዲዮን ከወደዳችሁት ላይክ በማድረግ ማበረታታት ትችላላችሁ በሌላ ቪዲዮ እስከምንገናኝ ድረስ ባይ 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 ባይ